አንተ ስገዱ ትላለህ፣ እኛ ደንሱ፣ ተጫወቱ፣ አእምሯችሁን አታስጨንቁ፣ ተዝናኑ እንላለን። አንተ ስገዱ፣ ጹሙ፣ እንዴት በራብ ትገላችኋለህ? ህዝብ እኮ ራብ አይወድም። በቃ ይብሉ። እንደውም ኑሮ ከብዷቸዋል። እንኳን ሰግደውበት ሰዓቱን ሰርተውም አልተሳካላቸውም። ይስሩ ይስሩ፣ ይማሩ፣ ትምህርት ቤት እንከፍላለን፣ ጤና ጣቢያ እንከፍታለን። በኤችአይቪ ሁሉም መድኃኒት በነፃ ይታደላል። ምን ችግር አለ? ችግር እኮ የለም። አንተ ብቻ ነህ እንጂ ችግር የለም። በቃ መድኃኒት አለ። ከፈለጉ ትራንስፖርት ሜዳው በሙሉ መኪና አድርገነዋል እኮ በሙሉ ሀብታም። ገንዘቡ ግን የሚመጣው ከኛ ነው። ከየት አመጣው ብትለው የለም። በቃ ታዲያ ሀብታም ያደረግነውን ትውልድ ምን አድርጉ ነው የምትለን? እኛ አረግንልህ እኮ። እዚህ የመጣው በሙሉ ግራ ተጋብቶልሃል። ግራ እቤቱ ሲሄድ ግራ፣ እዚህ መንፈስ ቅዱስ ይገባና ቆይ እጸልያለሁ ይላል። ልክ አንዴ እንደመጣ ወይ ደከመኝ እንቅልፍ የመጣ ይላል። አለመደውማ ከየት ያምጣው? አንተ ነህ ግራ አጋባህን። እንዴት ግራ መጋባት? እግዚአብሔር አዞብን አንተን ትውልድ ይድን ዘንድ ላከ። የሚሰማ ከሆነ ይሄ ትውልድ ይሄ ነው ምስጢሩ። የሚሰማ ከሆነ ይሄ ነው ምስጢሩ። የመለየት ስራ እየተሰራ ነው። የመለየት ስራ። አዎ ክርስቶስ ይመጣል ሲባል እነሱ ሊያድን መስሏቸዋል። ሊፈርድ እኮ ነው የሚመጣው። አንተ አሁን ለምሳሌ እንደ ሰማዕቱ ቅዱስ ጊዮርጊስ ልትሞት ትችላለህ። እንደ ሐዋርያቶቹ እግር ሊቆረጥ ይችላል። አይን ሊጠፋ ይችላል። የዛን ጊዜ ሰይጣኑ እንትን አለ ሊሉህ ነው። ደብተራው እንዲህ አልተሳካለትም ሊሉህ ነው። ዛሬ በቁም ያልተማሩ ምን እናርግኛ? እንዲህ እየመከርክ እያለቀስክ እየተናገርክ ያልሰሙህን ምን እኛ እኮ ተሻለን። እኛ ተሽለናል። በቃ እንዴት? ለምን አንተ ስገዱ ስትል እኛ ስገዱ እንላለን። አንተ ጾሙ ስትል እኛ ጫት ቃሙ እንላለን። ሺሻ ቤቱ እንደ ልብ ነው። ቤት ኪራይ ገንዘብ እንዳይቸግሩ እንሰጣለን። በቃ ችግር የለም እኮ ለትውልዱ። ታዲያ እንዴት ይሻላል? የሚሻለው እኔ ወደ ገሃነብ፣ እነሱ ራሳቸው ምርጫቸውን ይወቃላ። ምርጫቸውን ያውቃሉ። ለእኔስ ምን ትመክሩኛል? መንገዳችን እንኳን እንዳይት ነው። እንደዚህ እኮ እናንተ ይሄው አንለያይም እኮ መስቀል ላይ በግራና በቀኝ ቆምን አይደል እንዴ? በቀኝ ያለው እኮ ገባ ተጸጸታ። ይሄ ነው። በግራ ያለችው ሚስቱ ነች አለች። 26 ዓመት ትዳሩን ፈቶ ቤቱን ለቆ እኮ ነው የወጣው። ይሄ በግራ ያለችው ሚስቱ ነች። ተካፍላችኋል? ባዶን ወጣ። በቃ የለበሰው 3 ልብስ ብቻ ይዞ ወጣ። አይ ሚስቱን ተካፍላችኋል? አይነ ጥላ ነው እኮ ያገባው መጀመሪያ። እንዴ ነካ መጀመሪያ ነገባው አይነ ጥላ ፈታ። በቃ የጠፋው ልጅ ብለህ 6 ፕሮግራም ተሳትፈናል። የጠፋው ልጅ አብርሃም ከከራን ውጣ ከነዓን ግባ ተባለ። እኔ ነኝ አለ። ለካ የሰው ልጅ ወንጌል ውስጥ አለ። ወንጌል 4 ነገር ነው የሚናገረው። ሰይጣን ቃል አለበት፣ የሰው ቃል አለበት፣ የመላእክት ቃል አለበት፣ የእግዚአብሔር ቃል አለበት አለ። አንተ ሰው የምታድነው በወንጌሉ ነው። ህገ ልቦና የለችማ። ያዳመጠ ግን ይሄው የተፈለቀለቀ ይድናል። አሁን ሄድ ተንበርከ ዛሩ ነው ቃቢ ወሰንጋላ አላህ አቤት ወሰንጋላ ሁሉም አንድ ላይ ተዘጋጅ። ወሰንጋላ ተዘጋጅ። እዚህ ገባ ተንበርከክ። እሺ ተለበት። እሱ በአርቲስቶች ዘንድ ትልቅ ሰው አይደለም ነው። ማን ነው እሱ? ልጁ እሱ ከቆመ ቆይቷል። አሁን 20 ዓመት ሆኖታል። አቆመ። አዎ አሁን ሌላ ስራ ነው የሚሰራ የነበረው። ስዕል ነው የሚሰራ የነበረው። ከስዕል እንደገና ደግሞ ሜካኒክ ነው የሆነው። ማን ነው ምንድነው? አየር ኃይል ቴክኒሻን ነው የሆነው። ከአየር ኃይል እንደገና ማናጅመንት ሌላ አስተዳደር ነው የሆነው። ከአስተዳደር እንደገና ወጥቶ መጀመሪያ አየር ኃይል ነው የገባው። የት ነው የገባው? በኋላ ነው አየር ኃይል የገባው ከሙዚቃ በኋላ። እስቲ የገባበት ነገርኝ። ሙዚቃ ይሰራል። ከሙዚቃ ወደ ስዕል፣ ከስዕል ወደ አየር ኃይል፣ ከአየር ኃይል እንደገና ወደ አስተዳደር ስራ፣ ከአስተዳደር እንደገና ሜካኒክ ሆነ። ሜካኒክ እየሰራ እንደገና ደግሞ ታክሲ። በቃ እንደዚህ ነው። ለምንድን ነው አንድ ቦታ ላይ የማይረጋው? አይቀመጥም፣ አይወድም እሱ። ለምንድን ነው የማይቀመጠው? አናስቀምጠውም። ትንሽ ለውጥ ሲያመጣ ፈንቀል ቶሎ ከዛ ቦታ ላይ ሊሾሙት ሲፈልጉ እናነሳዋለን። ፈንቀል ለወጣ ሲል ፈንቀል፣ ሊያድግ ሲል ፈንቀል፣ ገንዘብ ሰብሰብ ሲል ፈንቀል ነው። በቃ እዚህ ቦታ ላይ እዚህ ጋር ልትገባ ነው ተብሎ ሲነገረው ባለቃው እንኳን
የሆነ ነገር ፈንቀል ፈንቃል፣ በሁሉም ብቻ ፈንቀል 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 ነው። አዎ ተንበርከካት ማነው ስም? ይኸውላችሁ ፈንቀል ነው። ቋንቋው ደግሞ ይገርማል። ፈንቀል መፈናቀል ሸልችኖ ለለንድ ግን ይኸውና ፈንቀል ምንድነው? ዳልሞቴ ወሰንጋላ ጠቋር ጨሌ ነበረች። ቀድማ ገና ጥላኛለች። ጣለቻት። ምንድነው? እኔ ብዙ ነኝ ነኝ ቡሌ ነኝ። ቡሌ ዛር ቡዳ ወሰንጋላ አዳልሞቴ የአየር አጋንንት አይነ ጥላ መተት ደንቃራ ልክብት ይሄ ሁሉ ስንት ናችሁ? ብዙ ነው። አንተ ቁጠረው። ጠቅላላ ስንት ናችሁ? ጠቅላላ በነፍሳት 5000 በቀደም ነገርኩ። ሰይጣን አጋንንት ሰይጣን አለ፣ አጋንንት አለ። እሺ በል ተዘጋጅ። በኢየሱስ ክርስቶስ ስም ዋጥ ነውጣ፣ ዋጥ ነውጣ። አንተም አንድ ጋር እንትን በል። በኢየሱስ ክርስቶስ ስም በል። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም አትወጣም። አንተ ፈቀቅ ግባ፣ እዚህ ግባ፣ ፈቀቅ በልለት። በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ። እግዚአብሔር ይገስጽ። ብድግ ተነስ። ወይ ሹሩቤ በል ተነስ። ማን ነው ስምህ? ጌታቸው እባላለሁ። ጌታቸው ጌታቸው፣ ስንት መስሪያ ቤት ገብተሃል? ብዙ መስሪያ ቤት ነው የገባሁት። አየር ኃይልም ቴክኒሻን ነበር? አዎ አስተማሪም ሆኛለሁ። አየር ኃይል ግራውንድ ቴክኒሻን ነበርኩኝ። ከዛ አስተማሪም ነበርኩ። ተሜስ ማለት ነገር ነው የሰራሁት። እኔ ያልሰራው ስራ የለም። እና ከሁሉም በላይ ደግሞ መንሳፈፍ ነው። ማልሰራው ስራ የለም። ሁሉንም ሞከርኩኝ ማለት ነው። ግን አንዱም ላይ አልጠነክርም። በቃ እንደ ሰኮንዶ ወጥ እዛም ገንትን ብሎ ጫው ሁሉም ቦታ ዝም ብዬ ነው የምገባው። ለምንድን ነው ግን የምትለቀው? በቃ ጥሩ ሲሆን ሁሉ ጊዜ ለቀዋለሁ። ጥሩ ደረጃ ላይ ሲደርስ ተወዋለሁ። እኔ አላውቀውም። ሁሉ ጊዜ ጥሩ ነገር ላይ ሲደርስ ብቻ ታክሲ እየነዳሁ በታክሲ ራሱ ትንሽ ሳንቲም ያዝኩኝ ብዬ ታክሲ ገዛሁና ስሰራ ትንሽ ሳንቲም ሲይዝ እገለበጣለሁ። አደጋ ይደርስብኛል። እንትኑ ነው የሚገለበጠው። አደጋ ይደርስብኛል። እና ለኔ ይሄ ሁሉ ጊዜ እድል ነው ምናምን ብዬ ነው የማስበው። እድል ነው ያልከው? አሃ እና ዳልሞቲ ስራ መሆኑን አታውቅም? አላውቅም። አሁን ቅርብ ጊዜ ነው አባታችን ለዚህ አበቁኝ። ማን ናቸው? ላቀ ጋሽ ላቀው ይምጡ። ጋሽ ላቀው ወደዚህ። ጋሽ ላቀው ከመሪ አቦ ጀምሮ አብረው የሚንከራተቱ የነበሩ ናቸው። ጋሽ ላቀው ዘመድ ነው? አዎ አዎ። የሚገርም ነው። በል በርታ አንበሳዬ። ማነው ስም? አለሙ አለሙ። ወይ ጉድ! የሚገርም ነው። መጽሐፉን አነበብከው? ግን ይሄ በማለዳ መያዝ እሱን በጣም በተመስጦ ነው ያነበብኩት። አንድ ጊዜ ብቻ ሳይሆን 2-3 ጊዜ ነው ያነበብኩት እና በጣም የገረመኝ መጽሐፍ ነው። ሌሎች ሰዎች ሁሉ ሙከራ አድርጌበታለሁ። እኔ እዛ ላይ ባለው መመሪያ መሰረት እህቶቼ ዘመዶቼን ሁሉ ፈትሼበታለሁ። እንደተባለው ነው። መግለጫው ላይ ያየሁትን ነገር፣ መቅድሙ ላይ ያየሁትን ነገር ምልክት አይቼበታለሁ እና የሚገርም መጽሐፍ ነው። ተመስጬ አንድ ጊዜ ሳላቆመው ነው ያነበብኩት፣ ደጋግሜ እና ያው እህትህም ያው ነበረ ይሄ ወሰንጋላ የሚባለው እናትህም ላይ ነበር። ይኸው እግዚአብሔር ይመስገን። እግዚአብሔር በጋሽ ለቀላ አድሮ እርሶን እዚህ አምጥቶ ለዚህ ስላበቃው አመሰግናለሁ። ጋሽ ላቀው እንዴት ነው ነገሩ? አይ እንግዲህ እዚሁ እንደሚታየው ነው። ብዙ ጊዜ ያው ብዙ አመት እርሶን ስለምከተል ያደፈጠውን ስለማቅ እንዴት እንዳደፈጠ ብዙ ጊዜ በመምከርና ጽናት እንዲኖረው እሱ ላይ ያለውን